ባሌን አትምታ፣ ባሌን አትንካ፣ አንተ ሙሽሪክ ነህ፣ አላህን ፍራ እያለች ስባቸው ዑመር ደነገጡ። እሱን ተው ወደ እሷ ቆመ። በእጇ ቁርአን ሙስሐፍ ይዛለች የምትቀራበት። ምንድነው ያሻላት? ቁርአን ስጭኝ አሏት። ነጃሳን አልሰጥህም አለቻቸው። ለአንተ አይነት ነጃሳ አይነካውም፣ ስጭኝ አሏት። አልሰጥህም ያቱና ዑመር ፈለጠ ማህለት አንድ ጥፊ ሲያሳርፉባት ወደቀች። በዑመር እጅ የተገኘች ሴት ከጆሮዋና ከአፏ ደም መፍሰስ ጀመረ። በዚህ ዑመር ያን ሲያዩ ደነገጡ፣ ነቁ ከቁጣቸው። እህታቸውን በዛ በማድረጋቸውን አንቺ ነሽ እንዲህ እንዳረግ ያስገደድሽኝ አሏት። አሁንም ሙስሐፉን ስጭኝ አሏት። አልሰጥህም አለቻቸው። አንተ ነጃሳ ይዘንሽ ሙስሐፉን ለማየት እሱን ለማየት ምን ላድርግ አሏት። ሂድና ታጠብ አለቻቸው። ይህን ቁርአን ለመያዝ ከበብ ብን ዓረት ጓዳ ተቀምጠው ዑመር እሷ የጠየቀችው መርሐባ ካለ መቼም ለመታጠብ ከወሰነ አላህ ሂዳያ ሊሰጠው ፈልጓል ብዬ አሰብኩ አሉ። ዑመር ተረጋጉ። መርሐባ ሂደው ተጣጥበው መጡ። ሰጠቻቸው። ጣሃ ማ አንዘልና ኢለይከ አልቁርአን ሊተሽቃ ኢላ ተዝኪረተን ሊመን የኽሻ። ከባድ ነው። ለሁ ሐላዋ ይጣፍጣል፣ ቃሉ ይረብሻል፣ ውስጥን ያናግራል። ዑመር አልቻሉ። هذا ليس كلام من البشر، ይሄ ፍጹም የሰው ቃል አይደለም፣ ይሄ ፍጹም የሰው ንግግር አይደለም። ከዛ ምንድነው የጠየቁት ዑመር ወዲያው አይነ ሙሐመድ አሉ። ሙሐመድ የት ነው ያለው አሉ ሰለላሁ ዐለይሂ ወሰለም። ማን ነው ያለበትን የሚያሳየኝ አሉ። ከበብ ብን ዓረት ከዚህ በኋላ የመጣ ይምጣ ብለው መቼም ሊሰልም ፈልጉ ይሆናል ብለው ከጓዳ ወጡ። እኔ ያሳያለሁ ዑመር አሉት። መርሐባ አለ ከበብ ብን ዓረት። ወደ ዳር አልዓርቀም እና አርቀም ቤት በሚስጥር ያሉበት ቦታ ይዘውት ሄዱ። ዑመር ሲመጣ ከፊት እየመራ ተቆጥቶ ሰይፍ ይዞ ሲመጣ በርቀት ሐምዛ ብን አቡ ጣሊብ ሰይድ ሰልመዋል። ከዛ በፊት አሰዱላህ በጀግንነት ሐምዛና ዑመር አይወዳደሩም። እንግዲህ ነቢ ሰለላሁ ዐለይሂ ወሰለም እንደገለጹለት ሰይድ ሹሃዳ የአላህ አንበሳ የተባለ ሱናዎቹ ሐምዛ ማንም አይወዳደራቸው።